ዱዓ እጅግ በጣም ተቀባይነት ከሚያገኝባቸው ወቅቶች መካከል በሌሊት የሚደረግ ዱዓ እንደሆነ ታውቃላችሁ። ምክንያቱም መላኢካዎች ይወርዳሉ እና አላህን የሚለምን ሰው አላህን የሚሰጠው ሰው እያሉ ይጠይቃሉ። ያ ወቅት ትልቅ ወቅት ነው። አብዛኛው ሰው በተኛበት ወቅት እናንተ ተነስታችሁ አላህን መለመን እጅግ በጣም ተቀባይነትን ለማግኘት ቅርብ ወቅት ላይ ነው ያላችሁት፣ እድለኞች ናችሁ ማለት ነው። ግን ከነዛ ከተኙት ሰዎች እኛ ከሆነ ተኝተንስ ከሆነ መች ነው ሌላ እድል ያለን? ብዙ እድል አለን። አልሐምዱሊላህ አላህ አልዘጋብንም። ብዙ ዱዓ ተቀባይነት የሚያገኝባቸው ወቅቶች አሉ። ከዛ መካከል ሶላት ከሰገድን በኋላ ሳንነሳ የምናደርገው ዱዓ ነው። የዱዓ አደቡ ደግሞ መጀመሪያ ቢስሚላሂ ራህማን ራሂም ብለን መጀመራችን ነው። ከዚያም አልሐምዱሊላህ ወሰላቱ ወሰላሙ አላ ረሱሊላህ ብለን የአላህን ስሞቹን ጠርተን ደግሞ ዱዓ ብናደርግ ደግሞ ይበልጥ የተሻለ ይሆናል። ከዚያ ስንጨርስ በአልሐምዱሊላህ መዝጋት፣ ከዚያ አለመቸኮል፣ መጠበቅ። አላህ ከሪም ነው፣ ኢንሻአላህ ይቀበለናል። ሌሎችም ዱዓ ሙስተጃብ የሚሆንባቸውን ወቅቶች ስለምንናገር ኢንሻአላህ ከምታውቁትም ከማታውቁትም ሊኖር ስለሚችል እኛም እንከታተላችሁ ባረከላሁ።